እኔን ወስኑልኝ ብላችሁ ምን ልትሉኝ ትችላላችሁ? የዛሬ ቪዲዮ እንደዛ ነው የሚሆነው። ጭራሽ ማናቀውን ሰው ውሎአችንን እንዲወስንልን እንጠይቀዋለን። ዛሬ ባጭሩ በኔ ቀን ላይ በኔ ውሎ ላይ ምንም አይነት ስልጣን የለኝም። ያለኝን ውሎዬን ሁሉ ነገር ለሰው ሰጥቼ እነሱ አድርግ የሚሉኝ ነገር ቀጥታ አደርጋለሁ ማለት ነው። ስለዚህ በዚህ ቪዲዮ ትዝናኑበታላችሁ ብዬ አስባለሁ። ሰውም እንግዲህ እስቲ ምን እንደሚያዘን አብረን እናያለን። ሌትስ ጎ። ዞር እያልን የመጀመሪያ ትዕዛዝ የሚሰጠን ሰው እየፈለግን ነው። ሰው መምረጥ አለብኝ። አምር በእድሜ ማች የሚያደርገኝ ሰው አይ ቲንክ ይሻላል ብዬ አስባለሁ። ካገኘሁኝ እንደዛ ደግሞ በጣም አሪፍ ነው። እስቲ ውሎዬን ሰዎች እንዲወስኑልኝ ስለዚህ ውሎዬን ወስኝልኝ። አሁን ገና ኦልሞስት ከቤት ነው የወጣሁት። ስለዚህ ምን ላድርግ? ከቤት ትገባለህ? አሁንማ ከቤት ነው የወጣሁት። እርጋሚ ግባ። ከዛስ ሽጋጭ ምን ላድርግ? ትኛለህ? እሺ ስንት ደቂቃ ተኝችልታ? 30 ደቂቃ። ችግር የለውም ጋይስ። በባዶ ወዲ እንደተኛ የፈረደችብኝ የመጀመሪያው 30 ደቂቃ ማለት ነው። በእንቅልፍ ላይ ያልፍ ነው። ቁርስ ብላ ትለኛለች ብዬ ጠብቄ ነበር፣ ግን ገፍተተኛ ነው የተባልኩት። ባዶ ወዲን ተኛል ምናምን ማረጫል። አሁን ግን የምፈራው በቀላሉ አስጀምሮኝ በከባዱ እንዳይቀጣኝ ነው። ስለዚህ የመጀመሪያው መተኛት ስለሆነ ተኝተን ከ30 ደቂቃ በኋላ እንወጣለን ማለት ነው። 30 ደቂቃችን እረፍት ካደረግን በኋላ ወደ ሁለተኛው ሰው ጥያቄ ተመልሰን መጥተናል። አሁን እንግዲህ ሁለተኛው ጥያቄ ይቀጥላል ማለት ነው። የመጀመሪያው አጋጣሚ ግን ደስ ይላል። ታውቀኛለች ትክክለኛ ሰላም ስትለኝ በዛው እየኳትኝ ጥሩ መልስ ሰጠችኝ። አማኑት አሉ ዩቲዩብ ቪዲዮ እየሰራው ነውና አንድ ነገር እንድትሰሪልኝ ነበር። ውሎዬን ሰዎች እንዲወስኑልኝ ያርኩ ነውና ውሎሽ ነው ውሎዬን እንድትወስንልኝ እናንተ ያልከኝ ነገር አደርገዋል። ሲኒማ ገብተሽ እዚህ አካባቢ ሲኒማ የለማ። ያኔ ጌም ዞን የሚሄደው ፑል ምናምን ፑል ልጮት። ኦኬ እሺ ቴንክ ዩ ኖርማል። አው ሸራባት ፑል ተጫወቱ ተብለናል፣ ግን እስካሁን ድረስ ቁርስ ብላ የሚልኝ ሰው የለም። እኔ ደግሞ ረቦኛል፣ መብላት እፈልጋለሁ። ፑል ቤት ሄደን ፑል እንጫወታለን ማለት ነው። ለስኮ ሰላም ነው ቤቢ፣ እንዴት ነህ? ስምህ ማን ነው? አላዛር። እና አሁን ደግሞ ፑል ተጫውቼ ጨረስኩኝ። ስለዚህ ቀጣይ ምን ላድርግ? ኩሻፕ ስራ። ስንት ኩሻፕ ልስራ? 20። እሺ 20 ኩሻፕ ስራ ብሎኛል። አንተ እዚሁ እያለ 20 ኩሻፕ ልስራ። 1 2 3 4 5 6 7 8 9 10 ስደረስ 10 ይቀረኛል። 10 ይቀረኛል። 12 13 14 15 16 4 ይቀራል። ስንት ይቀረኛል? 4 ጋይስ 4 ይቀረኛል። 4 እንሰራታለን። 4 አይከብድም። 1 2 3 4 20 አጠቃላይ ሰርተናል። ቴንክ ዩ ያራዳልች። በባዶ ሆድ ማለት ነው። ስፖርት አገረጣኝ በባዶ ሆድ አስለበለበኝ ነው የምላችሁ። ኩሻፕ ሰርተናል። ጡንቻ ወጥተናል ማለት ነው። ሰላም ነው። አንድ ያጅ ፈረስ ጋሪ ላይ ነው ያለ ነው። ውሎዬን ሰዎች ናቸው የሚነግሩኝ። አሁን አንተ ቀጣይ ምን እንዳረገ ትነግረኛለህ። እኔ ደስ ያለህን ማለት ነው፣ ምንም ሳትፈራ የፈለግኩን ትዕዛዝ መስጠት ትችላለህ ማለት ነው። የፈለግኩን ትዕዛዝ መስጠት ትችላለህ። መንገድ ላይ በቃ አለ አንዳንድ ሰዎች እንዳቅም ብታግዝ ደስ ይለኛል። ኦኬ ጋይስ፣ እሺ እንዳለኝ እሱ ከሆነ እንዳቅምህ መንገድ ላይ ያገኘኸውን ሰው እርዳ ብሎኛል። ቴንክ ዩ በጣም አመሰግናለሁ። እሺ እዚህ ጋር እንውረድ። አሁን ገና ደስ የሚል ነገር ታዘዝኩኝ። ያምሬ ነው የምላችሁ። የተቸገረ ሰው እንረዳለን ማለት ነው። ሰላም ነህ? ሰው እርዳ ብሎ አዞኝ ነውና ሳንቲም ልሰጥ ፈልጌ። እሺ አሁን ኪሴ ውስጥ ያለውን ብር እንዳለ ነው የምሰጠው። አይ ቲንክ 120 ምናምን ብር አለኝ። አይ እኔማ ከባንክ ቤት አወጣለሁ፣ ችግር የለውም። አሜን። አረ በጣም ትንሽ ነው የሰጠው። አረ ተው
ኧረ አይደለም ይሄንንም ትልቅ ነው። ይሄን ይበቃል። ምግብ ከደረሰ ላምጣልህ? እዚሁ ትጠብቀኛለህ? እሺ እዚሁ ጠብቀኝ። መጣሁ። ግን እሱ በቂ ስላልሆነ ቢያንስ ምሳውንም ልቻለው ብዬ አስቤ የፈጠነ ምግብ የሚደርስ ከሆነ ገዝቼ ልሰጠው ነው። እስቲ ሽሮና ፍርፍር። እሺ ከሁለቱ ደግሞ የቱ በጣም ይፈጥናል እኮ? እሺ አንድ አፍጠኝና አንድ ፍርፍር። ምን ይሁን ታዲያ? ፍርፍሩ ነው ፓስታው? ፓስታ አድርጊውና በቃ ፓስታ። ሰላም ነው ማለት በቃ አንቺ አድርጋልሽኝ ነገር አድርጋለሁ። ውሎዬን እየተወሰኝልኛለሽ ማለት ነው። አሁን ልጨፍር? እሺ ዘፈን ክፈችልኝ ልጨፍር። እኔ የለኝም። እሺ ምንኛ ልጨፍር? የባህሉ ልጨፍር ይቻላል። ይቻልከው ጋይስ ታዝጄ ነው። እሺ የጎራ ዳንስ በርግጥ ብዙም አይደለም ግን ልጨፍር። እስቲ ጉራጌኛ ትችላለህ? እሱ ጉራጌኛ ሞክራስቱ ዘፈን ካለ ትከፍትልህ ነበር። ዘፈን እኮ አሁን እኮ ያለ ዘፈን ራሱ ቢቱ ራሱ እኮ አይመጣም። ኦሮምኛ እስቲ ትችላለህ? ዘፈን እኮ ነው እኮ ዘፈን እኮ ያስፈልግ ያዘግ ቦስ እየዘፈን እንኪ በጣም አመሰግናለሁ። ተዝናንተሽ እኔንም አስነዘመነሽ። ዘፈን የለም በእናትህ። ዘፈን ቢኖር ኖሮ በደንብ ነበር የምጨፍር። ያለ ዘፈን መጨፈር ከባድ ነው፣ ከባድ ነው። እንቀጥላለን ደግሞ ወደ ሌላ። ሰላም ናችሁ? እንዴት ነው ስፖርት ኤፍኤፍሲ ምን ክለብ ነው የምትጫወት? ፊደል የማደጋፊ ነህ? ዩናይትድ የጊቪለት። አንተስ? ደርቢ። እናንተ ደግሞ የፈለጋችሁትን እኔ ማዘዝ ትችላላችሁ። እናንተ ያዛችሁኝን እኔ አደርጋለሁ። ሰው ስለዚህ ንገሩኝ፣ ደስ ያላችሁን ሳትፈሩ ማለት ምን ላድርግ? እዚህ ጋር እንወያይበት ብለውኝ ምን እንደሚያሰሩኝ እየተወያዩበት ነበር። ከዛም በኋላ ምን አዘዙ? አሁን ምን ላይ ወሰናችሁ? ስኳት ቁጭ ብድግ። እሺ ስንት ስኳት ልሰራለሁ? 50 ስር። ኧረ 50 እግሬ ሊይዝል ነው። እስቲ 50 እስከምሰራ ትጠብቁኛላችሁ? ቁጥር። እሺ 1 2 3 እስካሁን ግማሽ ነው የሰራሁት። 24 ነኝ። ትራፉን ያው ነገ አልንቀሳቀስም። ቀኛውን ኮች እንደዚህ ነው ያለው። ኮች እንደዚህ ነው ያሰራችሁ? አዎ። እነሱ የሚቀጡትን ቅጣት እኔን እየቀጡኝ ነው። እሺ ስንት ነኝ አሁን? 34 49 50 ሰራሁት ጋይ ሰራሁት እያለኝ 50 ቁጭ ብድግ። ይመቻችሁ ጃጎሽ። ጠንክሮ ማንቺ በደንብ ደግፍ። እሺ ቴንክ ዩ በሉ። እሺ ዛሬ ቀን አይደለም የጠበቅኩትና እየሰራሁት ያለሁት ነገር ጭራሽ ነው የማይገናኘው። ጭራሽ ማለት ደስተኛ ኮች እንደዚህ ነው ይቀጣናሉ። አሁን ስተራቡ ያምረቃ እዚህ ጋር እየተሰማኝ ነው። ልጆቹ ቀላል ትእዛዝ ያዘዙ መስሏቸው ቁጭ ብድግ አሰሩኝ። እኔ ግን በጣም ከብሉኛል። ምክንያቱም እስካሁን ቁርስ፣ ምሳ ምንም ነገር አልበላሁም። እዛ ላይ ፀሐዩ፣ ሙቀቱ፣ ድካሙ ተጨምሮ ያልጠበቅኩት ነገር ሆኗል። እኔም እጅ ላለመስጠት የቻልኩትን ያህል እየሞከርኩ ነው። እዚህ ጋር እየደከመኝ ስለሆነ ጉልበት ለመሰብሰብ ትንሽ የቁጭ ቪዲዮውን መጨረስ ስላለብኝ ጉልበት ያስፈልገኛል። 10 ሰዓት ሊሆን ነው ምንም ምግብ ሳልበላ ማለት ነው። እስካሁን ምግብ ብላ ብሎ ያዘዘኝ ሰው ባይኖርም በራሴ ለመብላት ወስኛለሁ። ምክንያቱም ራቡና ደካሙ ተጨምሮ ጨጓራዬን ያመመኝ ስለሆነ መብላት የግድ ሆኗል። ቀጣዩን ቪዲዮ ለመጨረስ ጉልበት ያስፈልገኛል። ስለዚህ አሁን አንድ ምግብ ቤት ገብቼ ምሳ ልበላ ነው። ያዘዝኩት ምግብ ሽሮና ፓስታ በአትክልት ነበር። እሱንም በልቼ ትንሽ ረፍት ካረኩ በኋላ ወደ ቻሌንጁ ተመለስኩ። ውሎዬን ሰው እየወሰነልኝ ነው። አንቺ የምትይኝን ዳይሬክትሊ አድርጓል። እውነት ያምር እግዚአብሔር ያድርግ። ምን አደርጋለሁ? 6 ኪሎ ሂደክ እናድርጎ ታውቃለህ? እናድርጎ 6 ኪሎ አለ። እዛ ላይ ጨጨብሳ እየበላክ ብሉክ ነው። ቀለል አታረጊልኝ? ቀለል አረጋለሁ። አዎ እውነትም አረጋለሁ። ይሄንን ቢው ግን ቀለል አይደለም በሌላ ነገር እንዳልጠቆምክ። እዚህ አካባቢ ልግጣክ ፈልግና የሆኑ ጮጮች ፈልግና የሆነ ጎዳና ምናምን ላይ ያሉ እነሱን 1 3 4 ሰው ምሳ አብራቸው ቀያስ ማማን እንቺ እሺ ያለች ምንድነው ከጎዳና ላይ 2 ወይ ሰዎችን አንሳና ምግብ አብላ ነው። አት ልጅቷ ግን የለከባር ሰው ነው። 6 ኪሎ ትለኛለች። 3 ይሆን
ሶ ጋይስ 3 እርጥባችንን ገዝተናል። እንዲሁም ደግሞ ለደቡ ማለት ነው አንድ ሳምቡሳ ጊፍት ተሰጥቶታል። ቲክቶክ ላይ ስለምታቀን አሁን 3 ሳምቡሳችንን በአቅማችን 3 እርጥባችንን በአቅማችን ገዝተን ልንሰጥ እየሄድን ነው። እዛ ጋር አሉ አሁን ለነሱ እንሰጣለን ማለት ነው። ለስኮ እኔ ግን ለሰው እየረዱ ወይም የሆነ ነገር እያደረጉ ቪዲዮ መቀረጽ አልወድም። ጀስት ሰጣቸው ቀንጨብ አድርጌ ነው ማሳያቸው። የዛሬው ቻሌንጅ ይሄን ይመስላል። እንደተዝናናችሁበት ተስፋ አደርጋለሁ። እኔም ቪዲዮም ስሰራ ደስ ብሎኛል። ምክንያቱም ቀጣዩን ነገር ማጠብቁት ወይም ማታውቁት ነገር ሲሆን እንደዚህ ደስ ይላል። ስለዚህ እናንተ ቪዲዮ ከተመቻችሁ ኮሜንት ላይ አሳውቁኝ። ፓርት 2 ያልኩኝ ሰራላችኋለሁ። ሰብስክራይብ ያደርጋችሁ ይመቻችሁ።